አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜድ ነኝ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንደምን ናችሁ? ለውድ ቤተሰቦቼ ተናፍቃችኋል። ሰላም ብያለሁኝ ወገኖቼ፣ ወዶቼ፣ ፈቅዳችሁ እና ለምትከታተሉ በጣም አመሰግናለሁ ማለት ነው። ሰሞኑን ያው ጠፍቻለሁ፣ ቪዲዮም እየሰራሁ አይደለም እና ያው ሸበካ የለኝም ነበር። ዩቲዩብን ራሱ በጣም ትቼው ነበር ማለት ነው። ሀባይብሲ አነሳሱ ላይ በጣም እይታ የራሱ ቀንሷል ማለት ነው። ላይክ ሽር እያደረጋችሁ አበረታቱኝ። አመሰግናለሁ። ኮሜንት አስተያየት ለምትሰጡኝ ላይክ ለምታደርጉልኝ ማለት ነው። ዛሬ ደግሞ በነ ሩታ ሆነን ለመናገር ዛሬ በጣም አሳዝናኛለች። አንጀቴን ነው እያበላችኝ በእውነት። አንዳንድ ጊዜ እኛ ሴቶች ብዙ ዋጋ ያስከፍለናል ማለት ነው። ለምን ያኔ አንድ ሰው ወደን እስከቀረብነው ድረስ እና አብርሽ እውነት ይሄንን እንደዚህ ለምን ታደርጋለህ? በእውነት በጣም አሳዝነኛል። በጣም አዝኜብሃለሁ ማለት ነው አብርሽ። እኛ አብርሽን አንተን የምናውቅህ ሴቶችን ልጆች የሴት ልጆችን ሞራልና በመንከባከብ ነበር። አሁን ግን የምታደርገው ነገር እውነት ፍራንክ ካልሆነ በጣም ያሳፍራል ማለት ነው። እና በዚህ ልክ በጣም ትክክል አይደለም ማለት ነው። እና ሩታ ደግሞ አሁን በአሁኑ ሰዓት የኔ ያለችበትን ያውቃል። ቢያንስ እንክብካቤ ነው እንጂ እንደዚህ እሷን የሚያበሳጭ ነገር ማድረግ የለበትም ነበር። ዞሮ ቤተሰብ ቪዲዮውን የሩታን ቪዲዮ አብረን እንየውና እንመለስበታለን ማለት ነው። የኔ ውድ አቤልዬ መልካም ሰው ወላሂ አቤል በጣም ምርጥ ልጅ ነው በእውነት።
እዚህ ጋር ሀባይብ ትልቅ ጥፋት አጥፍቷል አብርሽ። ግን ምክንያቱ ምን እንደሆነ አናውቅም። እሷን ተረጋጊ ቆይ ብሎ እንደገና እሱ ደግሞ ተዛች ነፂ ናት ማለት ነው የምትባለው ከእሷ ጋር በሄዱ እውነት ተገቢ አይደለም። ለሞራኗ እንኳን ትንሽ አያስብም እንዴ? ቢያንስ እቺ ልጅ ያኔ አሁን ያለችበትን ማሰብ ነበር ያለበት። ምንም ቢጣሉ ከእሷ ጋር እውነት ተሄደ በእውነት ያሳፍራል አብርሽ ማለት ነው። ለሩታ መጠንቀቅ ነበር ያለበት ማለት ነው። ምክንያቱም ይከፋታል። እሱን ብላ ነው መቼም ቤተሰቦቿን ሁሉን ነገር ወንድም እህቶቿን ትታ እሱን ስለወደደችው የዛን ጊዜ ራሱ በፊት ወንድሟ ሲከለክላት ከአንተ አይበልጥም ብላ ስታመጣ ቤተሰቦቿ ያን ነበር ማሰብ ያለበት። ነፃነትን ብወደውም ያኔ ያለፈ ላይፍ ነው አልፏል። አሁን ደግሞ እሱ አሁን ላይ ያኔ ባለትዳር ነው። የልጅ ወደፊት የልጅ አባል ሊሆን ነው። እንዴት ከሷ ጋር ቢያንስ አይታችሁ ከሆነ ቪዲዮ ላይ ሩታ እንዳለችው በጣም ነው ተላልጦ የሚተቃቀፈው ማለት ነው። ባለትዳር ሰው እንዴት ይሄን በዚህ ልክ ሰላም ማለት አለበት? እንኳን ርቀቱን ጠብቆ እንደማንኛውም ሰው ነው እንጂ አንገት ለአንገት ዝም ብሎ እየተንጠለጠለ። አብርሽ በጣም አሳፋሪ ነው በእውነት። ባለትዳር ሆነ እንደዚህ ከዚህ በፊት ተፍቅር ጋር ምን ይዞባት ያልመጣ ጉዳል። ሩታማ በጣም ቻይ ናት ማለት ነው። በጣም ታጋሽ እና የአብርሽ ትገርመን ደግሞ ኤፍሬም እንደዛ መናገር የለበትም ነበር። ቢያንስ እሷ በዛ ሰዓት ከፍቷት ሊሄድ ባለች ሰዓት ማለት ነው። ማንኛችንም ሴት የምናደርገው ነገር ነው ማለት ነው። መረጃ ሰጠቻት። አሁን ያወራኛል አለቻት፣ ላከችላት። ሩታ ማመን ነበር ያችን ልጅ አመነቻት። ልታምናትም ትችላለች። በቅርብ ታወሩ ከሷ ጋር ማለት ነው። እና ለምን እንዳረክ ብላ መጠየቋ ጥፋት አይደለም መቼም። አብሯት እስከኖረ ድረስ መጠየቅ ግዴታዋ ነው፣ መብቷም ነው። እሱ ግን ያን ጥያቄ ስትጠይቅ ጭራሽ በቃ ሌላ ውስጥ ገባ፣ ሌላ ነገር እንዳለው ማለት ነው። አሁንም ምን የሚመስለኝ ከነፃነት ጋር ያልጨረሰው ነገር ድብ ነገር ነፃነት እንዳታወጣበት የሚፈልገው እንዳታወጣበት የሚፈልገው የሆነ ሚስጥር ያለው ነው የሚመስለው ማለት ነው። በዚህ ልክ እሷን መለማመጥ ለምን አስፈለገ? ኋላስ አሁን ላይ እኔ ባለትዳር ነኝ አልፈልግሽም፣ በቃ ያለፈው አልፏል እና እኔ አልፈልግሽም፣ አሁን ባለትዳር ነኝ ብሎ እሷን ማባረር እኮ ይችል ነበር።